The question says which of the following is not true about the equation of y is equal to minus 2x minus 3. A. The y-intercept is minus 3. B. The graph passes through the origin. C. The slope is minus 2. D. The graph touches the quadrant 2 and 4. So ጥያቄው ምንድነው? ይሄ ኢኩዌሽን አለ። ይሄ በዚህ ኢኩዌሽን መሰረት ፎልስ የሆነው የትኛው ነው? ሶ የኤን ስናየው y ኢንተርሴፕት ኢዝ ማይነስ 3 ይላል። y ኢንተርሴፕትን ለማግኘት x 0 ማድረግ ነው። ሶ y ኢዝ ኢኳል ቱ ማይነስ 2x ማይነስ 3 አለ። እዚህ ጋር x 0 ስናደርገው ማይነስ 2 ሲባዛ በ0 0 ይሆናል። ሶ y ኢዝ ኢኳል ቱ ማይነስ 3። ስለዚህ ይሄ ትክክል ነው ማለት ነው። y ኢንተርሴፕት ኢዝ ማይነስ 3። the graph passes through the origin ይላል። አንድ ግራፍ በኦሪጂኑ ማለፍ ለመቻል ኤክስን 0 ስናደርግ ዋይ 0 መምጣት አለበት፣ ወይም ደግሞ ዋይ 0 ስናደርግ ኤክስ 0 መምጣት አለበት ብሎ በኦሪጂን አለፈ የሚባለው። ስለዚህ 0,0 ከሆነ ብቻ ነው። ስለዚህ ይሄንን ለማረጋገጥ ደግሞ ለምሳሌ ለኤክስ 0 እንስጠው። 0 ስንሰጠው ማይነስ 3 የሚመጣው ዋይ አንድ ፎልስ ያደርግብናል። ስለዚህ ዋይ ደግሞ 0 ስናደርገው ኤክስ ስንት ይመጣል? ማይነስ 3/2 ይመጣል። ስለዚህ ይሄም ፎልስ ያደርግብናል። ስለዚህ በኦሪጂኑ አያልፍም ማለት ነው። ቢ ፎልስ ነው። ሲ ዘ ስሎፕ ኢዝ ማይነስ 2 ይላል። ስሎፑን ለማግኘት ያው ኢኩዌሽኑ የተጻፈው y is equal to mx ፕላስ b በሚለው ፎርም ስለሆነ ዳይሬክት የኤክስን ኮፊሽንት መውሰድ እንችላለን ስሎፑን ለማግኘት። ስለዚህ ስሎፑ ማይነስ 2 ነው፣ ልክ ነው። ነገር ግን ስሎፕ ለማግኘት ሌላው መንገድ ደግሞ ምንድነው? ስሎፕ ኢዝ ኢኳል ቱ ወይም ኤም በሚለው ነው ብዙ ጊዜ የሚጻፈው። ኤም ኢዝ ኢኳል ቱ ቼንጅ ኢን y ኦቨር ቼንጅ ኢን ኤክስ ማድረግም እንችላለን። ያ ማለት ምንድነው? y2 ማይነስ y1 ኦቨር ኤክስ ቱ ማይነስ ኤክስ ዋን አድርገን መስራት እንችላለን። ለኤክስ እና ለዋይ ቁጥር ሰጠን ማለት ነው። ሶ ስሎፑን በዚህ ማግኘት እንችላለን። ነገር ግን አንዳንዴ በዚህ ፎርም ላይ ሰጠን ይችላል ኢኩዌሽኑ። ስለዚህ ኢኩዌሽኑ y is equal to mx plus b በሚለው ፎርም ካልተሰጠን ወደዚህ ፎርም መቀየር ግዴታ ይሆንብናል ማለት ነው ስሎፑን ለማግኘት። ስለዚህ ሲ ጥሩ ነው ማለት ነው። ዲ the graph touches quadrant 2 and 4 ይላል። ይህንን ግራፍ ስንስለው እንደምታዩት ግራፉ በሁለተኛው እና በአራተኛው ኳድራንት ያልፋል ወይም ደግሞ ተች ያደርጋል። ስለዚህ ዲም ትሩ ነው። ስለዚህ the only false is B። ስለዚህ የዚህ ጥያቄ መልስ ቢ ነው ማለት ነው።